ቀድመ መምጣቱ በጣም እንደውም ደስ ይላል። በቃ አንተን ሰምተንካል እና እሷ እስከምታወራ ድረስ ግን ዝም በለቅ። ይኸው አደራ ነው እንድትጨቃጨቁም አንፈልግም፣ ምንም ነገርም አንፈልግም። አብርሽዬ በጌታ በእግዚአብሔር እኔ እያስቀየምክ በእሷ በኩልም ያለው ነገር እንስማ። እውነቱን ትንገረን፣ አንተም እውነቱ ነግረን ተናግረህ እሷም እውነቱን እስከምትነግረን ድረስ ምንም ነገር አታውራ። እሷ ያለው ነገር ትነግረናለች እና ግን አሁንም ቢሆን እኔ በመጨረሻ መልክ ነገር ሁለታችሁም ያላችሁ ነገር ከዚህ በፊት ስለተፈጠረው ነገር ባታወሩና በቃ ይቅር ለእግዚአብሔር ተባብላችሁ አንድ ብትሆኑ እኔ አሁንም ደስ ይለኛል። አንድ አባት ሆነ ስንት ያስታርቀኛል ከእናትህ ጋር። አንተ ልጅ ነህ እንግዲህ በዚህ ዕድሜ አይደለም ልጅም ሆኖ ከእናቱ ጋር ያስታርቀኝ ነበር። ወንበር አውጥቶ ምናምን እንደዚህ ወንበር ያ ጊዜ ዘመን እንዴት ሄደ? እኔ እናት አባትህም አስታርቃል። ይሄ ይገባኛል። ጭንቅላት ላይ የሚያቃጭለው ይሄ እግዚአብሔር ይሄ እንትን ስል ውስጤ በቃ ይሸበራል። ታውቃለህ ወንበር ያወጣና ይደረድር